በቤታችን ውስጥ ያለው ቴሌቪዥን የተለያየ ችግር ሊያጋጥመው ይችላል። ከነዚህ ሁሉ ችግሮች የተለመዱና ዋና ዋና የሚባሉ 10 ችግሮችን ምልክቶቻቸውንና መፍትሄዎችን ይዤላችሁ መጥቻለሁ። እናንተም እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ስክሪኑ ጨለማ ወይም ስክሪኑ ጥቁር ሆኖ ድምጽ የሚሰራ ሲሆን ይህ የተለመደ ችግር ነው። ከሪሲቨር ወይም ከፍላሽ ስንሰጠው ድምጽ ያሰማል። ሊሆኑ የሚችሉ ምክንያቶች ወይም ችግሮች ባክላይት ተቃጥሏል፣ የጀርባ ብርሃን እንለዋለን። እንግዲህ የተለያዩ ቲቪዎች አሉ። ኮመንሊ የምንጠቀመው ቲቪ ኤልኢዲ ወይም ሊድ ቲቪ ይባላል። የሱ ደግሞ የጀርባ ብርሃን ወይም ባክላይት አለው። እሱ ባክላይት ተቃጥሎ ሊሆን ይችላል። እሱ ባክላይት ተቃጥሎ ከሆነ እንደዚህ አይነት ምልክት ያሳያል። ድምጽ ይሰራል፣ ምስል ግን አያሳይም ማለት ነው። ይህ የተለመደና ዋናው ችግር ነው። እንደገና የቪዲዮ ኬብል ኤችዲኤምአይ ወይም ኤቪ ኬብል ተበላሽቶም ከሆነ እንደነዚህ አይነት ችግሮች ሊከሰት ይችላል። ምስል ወደ ስክሪኑ ካልሄደ ላይታይ ይችላል። ሌላው ደግሞ በሶስተኛ ደረጃ የብራይትነስ ሴቲንግ አለ። እሱ ሴቲንግ ተነክቶ ወደ 0 ከወረደ ይሄኛው ችግር ሊያጋጥም ይችላል ማለት ነው። ምናልባት መፍትሄዎቹ ምንድናቸው ከተባለ ቲቪው እንደዚህ ድምጽ እየሰራ ምስል የማያመጣ ከሆነ መፍትሄዎቹ መብራት አብርተን እሱን በምናይበት ሰዓት በፈዛዛውም ቢሆን ምስል ይታየናል። የሆነ ባትሪ ነገር ስክሪኑ ጋር ጠጋ አድርገን በምናይ ሰዓት ያኔ ከጀርባ ምን ሊኖረው ይችላል? ደካማ ምስል ሊኖረው ይችላል። ይሄ አንደኛው የባክላይት ብልሽት ስለመሆኑ ማረጋገጫ ነው ማለት ነው። በእርግጠኝነት የባክላይት ስለሚሆን ለባለሙያ በማሳየት ማስቀየር ነው፣ ባክላይቱን ማስቀየር ነው የሚሆነው። ኤችዲኤምአይ ወይም ኤቪ ኬብል ተነቅሎ ከሆነ ወይም ተበላሽቶ ከሆነ እሱንም በአዲስ መተካት እንደ አማራጭ የሚወሰድ ነው። ብራይትነሱን ወደ ትክክለኛው ሴቲንግ መመለስ ማስተካከል ሌላኛው መፍትሄ ነው። ሁለተኛው ችግር ደግሞ ምስል አለ፣ ነገር ግን ድምጽ አያሰማም። ምስል እያለ ድምጽ የማያሰማ ከሆነ ሊሆኑ የሚችሉ ዋና ዋና ችግሮች የመጀመሪያው ቲቪው ሚውት ተደርጎ ሊሆን ይችላል። ድንገት ሚውት ተደርጎ ከሆነ ድምጹ አይሰራም። ድምጽ ማስተላለፊያ ኬብሎች እነዚህ ኦዲዮ ኬብል የምንላቸው ወይ ሳይሰኩ ቀርተዋል ወይ ደግሞ ተቃጥሏል ማለት ነው። ስለዚህ ሚውት ተደርጎ ከሆነ ራሳችን ማስተካከል እንችላለን። የድምጽ ማስተላለፊያ ኬብሎች ከሆኑም እንደዚሁ፣ ስፒከሮችም ከሆኑ ምናልባት መፍታት ሊጠይቅ ይችላል። ከቦርዱ ላይ ተነቅሎ ከሆነ ፈተን ማስተካከል እንችላለን። ከቦርዱ ላይ ኦዲዮ ሴክሽን ላይ ችግር ሊኖር ስለሚችል ይህንን ደግሞ በባለሙያ ማሳየት ጥሩ ነው ማለት ነው። የኦዲዮ አውትፑትን ቼክ ማድረግ አለብን። ወደ ኤክስተርናል ኦዲዮ ከተቀየረ የቲቪው ስፒከር ወይም የድምጽ ማስተላለፊያ ላይሰራ ስለሚችል እሱን ወደ ኢንተርናል ስፒከር መመለስ ያስፈልጋል ማለት ነው። ሶስተኛው ችግር ምስል መቆራረጥ። አንዳንድ ጊዜ ምስል በጣም የመቆራረጥ ችግር የሚያጋጥመን ከሆነ ይሄም ራሱን የቻለ ችግር ነው። ሊሆኑ የሚችሉ ችግሮች በዋናነት የሲግናል ማነስ ነው። የዲሽ ሲግናል፣ የሳተላይት ዲሽ አለ። ከሱ ላይ የሚመጣው ሲግናል ኳሊቲ በጣም ደካማ ከሆነ ምስሎቹ በጣም ይቆራረጣሉ። የኤችዲኤምአይ ኬብል ደግሞ ጥራቱ የወረደ ወይም ደግሞ ብልሽት ከገጠመው አሁንም ይቆራረጣል። ወጣ ገባ ይላል፣ ይቆራረጣል። የዲሽ ሽቦ እነዚህ ኮኤክሲያል ኬብል የምንላቸው የዲሽ ሽቦዎች በራሳቸው ተቆራርጠው የተወሰነ ፓርቱ ተቆርጦ ከሆነ ወይም ደግሞ ዝገት አጋጥሞት ከሆነ ምን ሊሆን ይችላል? ሊቆራረጥ ይችላል ማለት ነው። ስለዚህ እነዚህን ቼክ ማድረግ እንደ መፍትሄ የዲሽ ሪሲቨር ላይ ሲግናል ጥንካሬ ወይም ሲግናል ኳሊቲ ካነሰ ማረጋጋት ቼክ ማድረግ ነው። በሲግናል ቴስተር ወይም በፋይንደር ወይም በሌላ ቴክኒክ ቼክ አድርገን ጥራቱን ቼክ ማድረግ። እንደገና ሃይ ኳሊቲ ኤችዲኤምአይ ኬብል መጠቀም። አንዳንድ ጊዜ ኤቪ ኬብሎች ዝቅ ያለ ኳሊቲ ሊያሳዩ ይችላሉ። ደግሞ ጥራታቸው የወረዱ ኤችዲኤምአይ ኬብሎች ዝቅ ያለ ነገር ሊያሳዩ ይችላሉ። ሃይ ኳሊቲ ኤችዲኤምአይ ኬብል መጠቀም ያስፈልጋል። እንደገና እነዚህ የዲሽ ገመዶችን ማጽዳት ወይም ደግሞ መተካት። አንዳንድ ጊዜ ረጅም ርቀት ሲሄዱ ድንገት ተሰባብረው ከሆነ ከአንዱ ጋር ተጣብቀው ወይም ከግድግዳ ጋር ሊሆን ይችላል በሆነ ነገር ተቆራርጠው አሉሚኒየም ፓርቱ በተለይ በቀላሉ ስለሚጎዳ ከውጭ ያለው ኢንሱሌተር ጥቁሩ ነገር ተጎድቶ ከሆነ በቀላሉ አሉሚኒየሙ ደግሞ ስለሚጎዳ አሉሚኒየሙ ከተጎዳ ደግሞ ኳሊቲ ሊያስተላልፍ አይችልም። በዝናብ በእርጥበት ምክንያት ከዛገ ምንም ሊያስተላልፍ ስለማይችል እሱን መፈተሽና እንደ ዝጎ ወይም ተቆርጦ ከተገኘ ማስቀየር መፍትሄው ነው ማለት ነው። ስለዚህ የሲግናል ጥራት በአብዛኛው ከ70 በታች ከሆነ የዲሹን አቅጣጫ ማስተካከል ያስፈልጋል። እንደ ቦታው እንደ ሳህኑና እንደ ፋይንደሩ ጥራት ይለያያል። ሌላው የተለመደ ፕሮብሌም ምንድነው? በስክሪኑ ላይ መስመር ማስመር ነው። አሁን እዚህ ጋር የምታዩት ይሄ መስመር አለ። ይሄ መስመር
አጋጣሚ ቨርቲካል መስመር ነው። ወደ ሆሪዞንታልም እንደዚህ ሊያሰምር ይችላል፣ እንደዚህም ሊያሰምር ይችላል። ወደ ላይ ደግሞ እንደዚህ እንዳሁኑ እንደምናየው እንደዚህ ሊያሰምር ይችላል። ምናልባት እዚህ ጋር ምስሉ ላይ ያነሳሁት ፎቶ 43 ኢንች ቲቪ ነው። እንደዚህ ለሁለት ከፍሎ ነው ያለው። ይሄኛው ግማሽ ስክሪኑ ነው፣ ይሄኛው ግማሽ ስክሪኑ ነው። አንዳንዱ ደግሞ እንደዚህ ወደ ታች ወደ ጎን ሊያሰምር ይችላል፣ እንደዚህ ሊከፍል ይችላል። እንደዚህ አስምሮ ይሄን ላይኛው ንጹህ ሊሆን ይችላል። ወይ ደግሞ ሁሉም እንደዚህ ሊያሰምር ይችላል። ይሄ ደግሞ መደበኛ ራሱን የቻለ ብልሽት ነው። ቲኮን ቦርድ የምንለው ተበላሽተዋል ማለት ነው። በብዛት ቲኮን ቦርዱ ከተበላሸ ይሄ መስመር ሊፈጠር ይችላል። ፓናሉ ሲመታ ወይም ስክሪኑ ራሱ ሲመታ በተለያየ ምክንያት ስናጸዳም ሊሆን ይችላል። ከስር ደግሞ በረሮ ገብቶ የሆነ ስስ ፓርቶች እነዚህ ኮፍ የምንለውን ፓርት ከበላው በቀላሉ ሊጎዳ ይችላል። ያኔ ይሄ መስመር ሊፈጠር ይችላል። ከበድ ያለው ብልሽት ይሄ ነው። ምክንያቱም ስክሪን በጣም ውድ ፓርቱ ነው እና ለመቀየርም ማኔጅ ለማድረግም ስለሚያስቸግር ቲቪ ብዙ ጊዜ ስክሪኑ እንደዚህ ከሆነ ተስፋ ያስቆርጣልና ምናልባት ቲኮን ቦርዱ ላይ እንደ ብልሽቱ መጠን ሊስተካከል ይችላል። ሌላው ግን ሞስት ኦፍ ዘ ታይም ይሄኛው ሜንቴኔብል አይደለም። መፍትሄዎቹ ምንድናቸው ከተባለ ምናልባት ይሄ ነገር የተፈጠረው እነዚህ ኬብሎች ኤልቪዲኤስ ኬብሎች የተለያዩ ኮፎች በጣም ሙቀውን ከነበረ ለ10 ደቂቃ ነቅለን ሪሴት ማድረግ ለ10 ደቂቃ ፓወሩን ነቅለን እንደገና መልሰን ብንሰካው ሊያስተካክለው ይችላል። በጣም ሬር ነው፣ ነገር ግን ይሄ የሚመከር ነው። እሱን አድርገን ነው መስመሮቹ ካልጠፉ ምናልባት ሃርድዌር ላይ ቲኮን ቦርድ ላይ ሊሆን ስለሚችል እሱን ወደ ባለሙያ መውሰድ ነው ማለት ነው። አምስተኛው ችግር ቲቪው በራሱ ጊዜ ይበራል፣ በራሱ ጊዜ ይጠፋል። አንዳንድ ጊዜ ቲቪዎቹ እየተጠቀምን እያለ ሊጠፉብን ይችላል። እነዚህ ስሊፕ ታይመር የሚባሉ አሉ። አንዳንድ ጊዜ ኮምፒውተራችንን እንኳን ከፍተ ነው እየተጠቀምን እያለ ስሊፕ ሊያደርግ ወይም ሊዘጋ ይችላልና እዚህ ጋርም ስሊፕ ታይመር ወይም አውቶ ፓወር ኦፍ የሚባል ሴቲንግ ስላለው እሱን ኦን አድርገ ነው ወይም አበርተ ነው ከሆነ ለምን ያህል ጊዜ የሚለው ታይም ስላለው እዚያ ጋር በዛ ያን ሳትጠብቆ ሊዘጋብን ይችላል ማለት ነው። የኤሌክትሪክ ኃይል መዋዠቅም እንደዚህ ሊያደርግብን ይችላል። ፓወር ሰፕላዩ ሲበላሽ ደግሞ ይህም ሊያጋጥም ይችላል። ከነዚህ ከሶስቱ ችግሮች አንዱ ካለ ቲቪው በራሱ ጊዜ ሊበራ ሊጠፋ ይችላል፣ ቦግልም ሊል ይችላል ማለት ነው። መፍትሄዎቹ ምንድነው ካል ስሊፕ ታይመር ካለው ስሊፕ ታይመሩን ምን ማድረግ ነው ዲሴብል ማድረግ ወይም ደግሞ ኦን ሆኖ ከሆነ ኦፍ ማድረግ መፍትሄ ነው። ቲቪው በኤሌክትሪክ መዋዠቅ ከሆነ ስታብላይዘር መጠቀም፣ ምክንያቱም እነሱ የተወሰነ ችግሩን ይቀርፉታል ማለት ነው። ችግሩ ከቀጠለ አሁንም ከፓወር ሰፕላዩ ሊሆን ስለሚችል ከቦርዱ ማለት ነው እሱን በባለሙያ ማሳየትና ችግሩ እንዲቀረፍ ማድረግ ነው። የኤሌክትሪክ መዋዠቅ የቲቪውን የውስጥ ክፍሎች ሊጎዳ ስለሚችል ሁልጊዜም ቢሆን ስታብላይዘር መጠቀም እንዳይረሱ ማለት ነው። ይሄ ምክራችን ነው። ሌላኛው ስድስተኛው ችግር ስማርት ቲቪዎች ከዋይፋይ ጋር አልገናኝ ይላሉና ይሄ ራሱን የቻለ ችግር ነው። ስማርት ቲቪዎች ጋር ዋይፋይ አልገናኝ አለ እያሉ የሚጠይቁ ሰዎች አሉ። እንደዚህ አይነት ችግር በሚያጋጥም ጊዜ የዋይፋይ ሞደማችንን ሪስታርት ማድረግ ችግሩን ሊቀርፈው ይችላል። ከ30 ሰከንድ እስከ 1 ደቂቃ ከጠበቅን በኋላ መልሰን ብናበረው ይሄኛው ችግር ሊቀረፍ ይችላል። በሁለተኛ ደረጃ ቀንና ሰዓት ካልተሞላ ማስተካከል፣ ሴቲንግ ውስጥ በመግባት ቀኑን በትክክል ማስተካከል። ይህ ደግሞ አይደለም ቲቪያችን ላይ ስልካችን ላይ እንኳን ቀኑ ከተሳሳተ ኢንተርኔት ኮኔክት የማያደርግበት ጊዜ አለ ማለት ነው። እሱን ማስተካከል ያስፈልጋል። ይሄ ሆኖ ካልተስተካከለ ኔትወርኩን ሪሴት ማድረግ ነው። ቲቪው ሴቲንግ ውስጥ ሄደን ኔትወርክ ሪሴት በማድረግ የዋይፋይውን ፓስዋርድ እንደገና አስገብተን ቼክ ማድረግ እንችላለን። ሌላኛው ሶፍትዌሮችን እነዚህ ፊርምዌር የምንላቸው ነገሮች አፕዴት ማድረግ ነው። ሰባተኛው ችግር ምንድነው የሚያጋጥመን ድምጾቹ መዘግየት ነው። የሚንቀሳቀሰው ምስልና የሚወጣው ድምጽ እኩል አለመምጣት። ሰውየው ከንፈሩ ይንቀሳቀሳል እያወራ መሆኑን ያሳያል፣ ነገር ግን የሚሰማ ድምጽ የለም። ከዛ በኋላ ተንቀሳቅሶ ከጨረሰ በኋላ ድምጹ ሊመጣ ይችላል። ይሄ የሁለቱ አለመጣጣም ነው። የሰውየው ንግግርና የሚወጣው ድምጽ አለመጣጣም የድምጽ መዘግየት ችግር ነው። መፍትሄው አሁንም ወደ ሴቲንጉ ገብተን ኦዲዮ ዲሌይ የሚል ካለ ወይም ሊፕ ሲንክ የሚል ካለ እሱን በመጠቀም ከምስሉ ጋር እኩል ማድረግ ወይም ሲንክ ማድረግ ያስፈልጋል ማለት ነው። በስምንተኛ ደረጃ ሪሞት አልሰራ ካለ ሪሞቱ ድንገት ላይሰራ ይችላል። ሪሞቱ የማይሰራ ከሆነ ባትሪው ተዳክሞ ሊሆን ስለሚችል ባትሪውን መቀየር ነው። በቲቪውና በሪሞቱ መካከል የሆነ የሚከልል ነገር ካለ እሱን ዕቃ ማንሳት ማስወገድ ነው ማለት ነው። ዘጠነኛው ችግር ቲቪያችን ሲከፈት ኖ ሲግናል ሊል ይችላል። ድንገት ለመጠቀም አስባችሁ ስትከፍቱት ኖ ሲግናል ካለስ ኢንፑት ሶርሱና ሪሲቨሩ የተሰካበት መስመር ሳይገናኙ ሲቀሩ ነው። ለምሳሌ ቲቪው ጋር የሰካ ነው HDMI 1 ከሆነ
ኤችዲኤምአይ 1 2 እስከ 3 ያላቸው ቲቪዎች አሉ። አንድ ያለው አለ፣ ሁለት ያለው አለ። ትልቅ ቲቪ ደግሞ ከሆነ እስከ 3 እስከ ኤችዲኤምአይ 3 ያለው ሊኖር ይችላል። ኤቪ1 ኤቪ2 እያለ የተለያዩ ሶርስ ወይም ኢንፑት ሶርሶች ሊኖሩ ይችላሉ። ነገር ግን ሪሲቨሩ ጋር ያገናኘነው በኤችዲኤምአይ ሆኖ ከላይ ደግሞ ከቲቪው ላይ ኤችዲኤምአይ 3 ላይ ከሆነ ሁለቱ ሊናበቡ አይችሉም። በዚያ ሰዓት ኖ ሲግናል ሊል ይችላል። ስለዚህ በዚህ ሰዓት የቲቪውን ሪሞት ሪሲቨሩን ሪሞት ሳይሆን የቴሌቪዥኑን ሪሞት በእጃችን እንይዝና ኢንፑት ወይም ኢንፑት ሶርስ የሚል እንደየ ቲቪው ሪሞት ሊለያይ ይችላል። አንዳንዱ ቦታ ሶርስ ሊል ይችላል፣ አንዳንዱ ቦታ ኢንፑት ሊል ይችላል። አንዳንዱ ቦታ ደግሞ የኢንፑት የሚለው ለማሳየት በምልክትም ሊያደርገው ይችላልና እሱን ተጭነን ቼክ ማድረግ ነው። ኤችዲኤምአይ 1ን ቼክ ማድረግ፣ ኤችዲኤምአይ 2ን ቼክ ማድረግ፣ ሶስትም ካለ ሶስትን ቼክ ማድረግ። አስረኛው ችግር አፕሊኬሽኖች አለመስራት ነው። ሶፍትዌሮች ለምሳሌ ዩቲዩብ ሊሆን ይችላል፣ ፕሌይ ስቶር ሊሆን ይችላል። የተለያዩ ሶፍትዌሮች ስማርት ቲቪ ላይ ይጫናሉ። አልከፍት ሲሉ ይሄ ራሱን የቻለ ነው። ይሄ ደግሞ በተለያየ ምክንያት ሊፈጠር ይችላል። የመጀመሪያው የቲቪው ራም ወይም ስቶሬጅ ሲሞላ ነው። የቲቪው ስቶሬጅ ከሞላ ይሄ ነገር ይፈጠራል ማለት ነው። ስቶሬጅ ከሞላ ኢንተርኔት ፍጥነት በጣም ዝቅተኛ ይሆናል። ኢንተርኔት ፍጥነት ዝቅተኛ ሆነ ማለት ደግሞ እኛ ያንን አፕሊኬሽን ልንጠቀም ስንል ይዘገይብናል ወይም ጭራሽ አልከፍት ይላል፣ ፌልድ ይለናል ማለት ነው። ስለዚህ መፍትሄው ምንድነው? የማንጠቀምበት ሶፍትዌር ካለ እሱን ሶፍትዌር ማጥፋት፣ አፕሊኬሽኖች ካሉ ማንጠቀምባቸው እነሱን ማጥፋት፣ አንኢንስታል ማድረግ። ስለዚህ በዚህ ቪዲዮ በዋናነት የነገርኳችሁ 10 ዋና ዋና ችግሮች ምልክቶቻቸውና ሊሆኑ የሚችሉ መፍትሄዎችን የነገርኳችሁ። እስካሁን ቆይታችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ።